ያላቸው አውሬዎች ሁሉ ከአዳም ጋር ነበሩ ማለት ነው። ቁጭ በል ቁጭ በል ቁጭ በል እነሱ ሁሉ አሉ። ስለዚህ አዳም ብቻውን ሆነ። ምን ሆነ? ሰው ብቻውን ይኖር ዘንድ መልካም አይደለም ማለት ብቻውን ሆነ አዳም ብሎ እግዚአብሔር አሰበለት። ከዛም በኋላ ምን አደረገ? ረዳት የምትሆነውን ለመፍጠር እግዚአብሔር አዳም ላይ እንቅልፍ ጣለ። እየሄደም ይሁን የሆነ ቁጭ ብሎም ይሁን እየሄደ በቃ እንቅልፉ ሲመጣ አንድ ቦታ ላይ ቁጭ አለና ተኝቶ ሲል እንቅልፍ ከባድ ነው የሚለው ከባድ እንቅልፍ ጣለበት። ማን የጣለበት? እግዚአብሔር። ከባድ እንቅልፍ የጣለበት ማን ነው ብዬ ደግሞ ፈተና አመጣለሁ። ከዛ ከባድ እንቅልፍ ጣለበትና ከጎኑ ትንሽ ስጋና አጥንት ወሰደ። ኦፕራሽን አድርጎ ከጎኑ አንድ አጥንትና ትንሽ ቁራሽ ስጋ ወሰደና አልነቃም። እንደዚህም ሲደረግ አላመመውም፣ አልነቃም። አዳም ማለት አመጣና ቆንጆ ፀጉራታች የደረሰ ቆንጆ የምታምር አርጎ አምጥቶ ከጎኑ አረገ። ከዛ አነቃው። ሲነቃ አውሬዎች ብቻ መስሎታል፣ እንስሶች ብቻ መስሎታል። ቆንጅዬ ሴት አብሮአለች። ደነገጠች። ከኔ ነው የተገኘች አለ። አልነገረውም እግዚአብሔር ግን አወቀ። እቺ ሴት ከኔና ተገኝታለችና ሴት ትባላለች ብሎ ለሔዋን ያወጣው ማን ነው? አዳም። እኔ ፈተና አመጣለሁ ብያለሁ። አዳምጡ። እረፍ አንተ ወይ ቦዛ እነሱ ጋር ይትረብሽ ከሆነ። ከዛም በኋላ እግዚአብሔር አምላክ ምን አደረገ? አዳምና ሔዋንን አንድ ላይ አረጋቸው። በዛ ኤደን ገነት ውስጥ አሁን እዚህ ግቢ ውስጥ እንዲህ እንዳለ ማለት ነው። አሁን ይሄ ሁሉም ይበላ ቢሆን አትክልት የሚጣፍጥ ነገር ቢኖር ያንንም ሄዳችሁ መብላት ይችላል። ከዛ ቆርጣችሁ ትበላላችሁ። ከዛኛው ጋር የፈለጉትን ነበር አዳምና ሔዋን የሚበሉ። ኧረ እኔ ይሄንን ነው የምወደው እሷ ስትል እሱ ደግሞ ይሄኛው ነው የሚጣፍጠው ይላል። እንደሱ እየበሉ አንድ ቀን ግን እግዚአብሔር ትእዛዝ ለማስተማር ሲፈልግ አዳምና ሔዋን ነይ አላቸውና ከዚህ መሀል ላይ ያለችዋን እንዳትበሉ፣ ዙሪያ ያለውን ግን ሁሉንም ብሉ፣ እዚህ ጋር ያለችዋን ግን እንዳትበሉ አለ። ይሄን ከበላችሁ ግን ምን ትላላችሁ? ሞትን ትመታላችሁ አለ። ሞት እንደሚመጣባቸው እግዚአብሔር ተናግሯል። እግዚአብሔር የተናገረውን ነገር ደግሞ ይተዋል? አይተውም። ያጥፋል? አያጥፍም። አይናገርም። አስጠንቅቆ ነግሯቸዋል። ይሄን በሙሉ ብሉ። እሺ ሁሉንም በዚህ ውስጥ ይሄ እንጨት እንኳን ብዙ ተቆርጧል፣ ግን ትንሽ ነው የቀረው። ከነዚህ ሁሉ አሁን አትክልት ግን እንትን የሆነ የሚበላ ቢኖረውና የሚበላ ቢሆን እዚህ ግቢ ያለው እዚህ ጋር ያለው ይሄኛውን ግን እንዳትበሉ ብትባሉ ምን ያደርጋል? የተከለከላችሁ ምን ያደርጋል? አሁን እኮ ከአዳምና ሔዋን አይተን ነው እኛም አሁን የተከለከልነውን የምናደርገው። ባል ዘር ሆኖብን እቺ ብቻ አትብሉ፣ ሌላው በሙሉ ተፈቅዶላችኋል። በገነት መሀል ያለችዋን አትብሉ፣ ሌሎቹን ግን ብሉ፣ መሀል ላይ ያለውን ግን እንዳትበሉ። ትእዛዝ ለማስተማር ነው። ትእዛዝን ቢማሩ ወይም ትእዛዝን ቢያደርጉ ኖሮ እግዚአብሔር አምላክ በብዙ ነገር ይባርካል። ሞት የሚባልም ነገር በምድር ላይ አይነክስም ነበር። ከዛም በኋላ ምንድነው የሆነው? እግዚአብሔር ዞር አለ። ከዛ ሰይጣን መጣ። እግዚአብሔር እንዲዞር ባለበት ሰዓት ላይ እባብ ተመስሎ መጣ። በፊልም አይታችሁ እንደሆነ እንደዚህ ብሎ ከእንትን መሀል ላይ መጣ፣ ከሳር መሀል ላይ መጣና ይሄንን አትብሉ ተብላችኋል ወይ ብሎ ሔዋንን የጠየቃት። ደካማ ስለሆነች ወንድ ሊሆን እንዲህ ሊል ይችላል። ከዚህ በፊት ከእግዚአብሔር ጋር ብዙ አሳልፏል። አትብሉ ተብላችኋል ወይ ብሎ ሲጠይቀው ምን አለች? ከመሀል ላይ ያለውን አትብሉ ብሎናል። ቀጥታ ነው ያለችው። ግን ዙሪያውን ያሉ ብሉ አይደለም ነው። ይሄንን በበላችሁ ጊዜ እንደሱ አይኖቻችሁ ከፈተ አዋቂ እንዳትሆኑ ብሎ ነው እግዚአብሔር ብሎ ተንኮል ነገራቸው። ሲነግራቸው ምን አለች? የሚያምን መስሏት
መስሎ ታያትና አንስታ ቀጠፈችና ለባሏም ሰጠች ይላል። ለአዳም ሔዋን ሰጠች ማለት ነው። ሁለቱም በበሉ ጊዜ ራቁታቸውን መሆናቸው አይናቸው ተከፈተ። ጀመርም ልብስ የሚባል ነገር ጫማ የሚባል ነገር አልነበረ። ሰውነታቸው ራቁት ነበር። ራቁታቸው መሆናቸው አያውቁም ነበር። ልክ አይኖቻቸው የሆነ ነገር ሲከፈት ራቁታቸውን እሷም አዳምን አየች፣ ደግሞ ሔዋንን አየች። ራቁታችን ነን እንዳሉና ትልልቅ እንትኖች ነበሩ፣ ቅጠሎች ነበሩ በዛ ግቢ ውስጥ ጥፍጥፍ አረጉና እዚህ ግን ልብስ እሱ ሆኔት ይፈላ ብሎ ቅጠል አረጉ። መጣ እግዚአብሔር ምን እንዳደረጉ ያውቃል። መጣና አዳም ወደ ማታ ጧትና ማታ እግዚአብሔር ያገኛቸው ያነጋግራቸው ስለነበረ በየዕለቱ ጧትና ማታ የእግዚአብሔርን ድምፅ ይሰሙ ነበረ። አዳም አለ። ከዛ ከኤደን ገነት ውስጥ ፈርቶ ተሸሸገ። ድምፁ ሲሰማ የሆነ ነገር ወደ ቅጠል ውስጥ ገባ። እግዚአብሔር እዛ እንዳለ አያውቀውም? ያውቃል። አያውቀውም? አይገባውም? እግዚአብሔር ይገባዋል። ጠራው። ከዛም በኋላ የት ሄደህ ነው ሲለው ራቁቴን መሆን እኔ ፈራውና ተሸሸኳል። ራቁትህን መሆንን ማን ነገረህ? ራቁቱን መሆኑን ለአዳም የነገረው ማን ነው? እጅ በማውጣት እሺ ጌታ ነው። እኔ ክፉና ደጉን የምታስታውቀውን ሲበላ ራቁታቸው መሆናቸውን ያወቁ ያችን በለስ በቀመሷት ጊዜ ያችን አትብሉ የተባሉት ፍሬ በበሉ ጊዜ ራቁታቸው መሆናቸው ለአዳምም ሔዋን ነገር ለሔዋን አዳም ልብስም በቃ ፈለጉ። አትብሉ ያልኳችሁን በላችሁ በተባሉ ጊዜ አዎ ምን አዳም በላ አልተነገረህም? ሔዋን አሳተችኝ እና በላሁ። ምን ነው ሔዋን እባቡ አሳተኝ። እባቡስ ማን ብሎ ይጠየቃል። ከዛም በኋላ አዳምም ተረገመ። ይሄንን አፈር ይሄንን መሬት ሾክ አሜኬላ የሆነውን አርሰህ ቆራርጠህ ምን ብለህ ብላ፣ ዘግተህ ብላ፣ በላዩ በወዝ ብላ። ምድር ከአንተ የተነሳ የተረገመች ምድርም ያስረገመ ሞትም ወደኛ ይመጣል። ከሚስቱ ተባብሮ ማለት ነው። እሷም ደግሞ በጭንቅሽ ትወልጃለሽ፣ ፈቃድሽ ወደ ባልሽ ይሆናል። የእሷ ፈቃድ ወደ ባሏ አይሆንም ነበር። እግዚአብሔር ነበር የሚመራቸው ሁለታቸውን በፊትም። ከዛም በኋላ ሁለተኛ ተመልሶ ያንን ቀጥፎ በሰው ኃጢአትን ወደኛ እንዳያመጡ በምትገለባበት እሳት በኪሩቤል አስወጣቸው። በራለው ማለት አስወጣቸውና ያንን ዘጋ። ተመልሶ ገብቶ ሌላ ኃጢአት እንዳይሰሩ የተቀደሰ ቦታ ገነት ስለነበረ አስወጣቸው። ከዛ በኋላ መሬት እያረሱ እየተዋለዱ መከራቸውን እየበሉ እየተገዳደሉ ወንድማማቾች ከዛ በኋላ እየተገዳደሉ መገዳደሉ ካለ በቃ